ቬንቲሌሽን ወይም ደግሞ የእርባታ የአየር ማዘዋወሪያ ለምን ይጠቅማል? ሰላም ሮብ ፋርምሶች ነን። ዛሬ ስለ ቬንቲሌሽን ወይም ደግሞ ስለ አየር ማዘዋወሪያዎች ለምን እንደሚጠቅሙ በአጭሩ ለመነጋገር እንሞክራለን። እንግዲህ ዶሮዎች የአየር ማዘዋወሪያ ከሌለ ምን ይጎዳሉ የሚለውንም አጠቃለን አካተን በዚህ ቪዲዮ ላይ የምንነጋገር ይሆናል። አብራችሁን ቆዩ። እንግዲህ እንግዲህ የመጀመሪያው ዶሮዎች ንጹህ አየር እንዲዘዋወር በእርባታ ውስጥ ያለ ንጹህ አየር ዶሮዎች እንዲያገኙ ያደርግልናል። ይህም ሲያደርግልን ደግሞ አፌክት የሚያደርጉትን አንዳንድ ነገሮች ይቀንስልናል። የዶሮ ስትረሶችን፣ ጭንቀቶችንም ይቀንስልናል። ንጹህ አየር በሚያገኙበት ጊዜ ስትረሳቸውን፣ ጭንቀታቸውን ይቀንስልናል ወይም ደግሞ ያጠፋልናል። ሁለተኛ የእርባታን ስራ ለመጀመር ጥልቅ ፍላጎት አለኝ። ነገር ግን እንዴት እንደማደርገው፣ በምን እንደማደርገው፣ ከምን እንደምጀምር ራሱ አላቅም ለምትሉ ሰዎች ሮብ ፋርምስ ሙሉ ፓኬጅ ይዤላችሁ መጥቷል። ሙሉ ፓኬጁ መኖ፣ ቄብ ዶሮዎች እንዲሁም ደግሞ የተለያዩ የእርባታ እቃዎች፣ ቫይታሚኖችና ነፃ ሙያዊ ድጋፍና ክትትል እንድታገኙ ያስችላችኋል። ስለዚህ ይህን አገልግሎት ማግኘት የምትፈልጉ ሮብ ፋርምስ ብላችሁ ከታች በምናስቀምጥላችሁ ስልክ ደውሉልን። ሮብ ፋርምሶች ነን። ይህንን ሁሉ አገልግሎት በአንድ ከኛ ማግኘት ትችላላችሁ። ባይ በመጋዘን ውስጥ ወይም ደግሞ በእርባታ ውስጥ ያለን የሙቀት መጠን ይከላከላል ወይም ደግሞ ይቆጣጠራል። በእርባታ ውስጥ ዶሮዎች እንግዲህ ወደ መነካከስ፣ ወደ ላባ መንቀል ከሚሄዱባቸው ነገሮች አንዱ የዶሮዎች የሙቀት ነው። ሙቀት ሲሰማቸው ዶሮዎች ላባቸውን የመበጠስ፣ የመምረጥ፣ የመንቀል ባህሪ ያላቸው እንዲሁም ደግሞ የመነካከስ፣ እርስ በርስም ደግሞ የመነካከስ ችግር ያመጣሉ። ስለዚህ ያ ችግር እንዳያጋጥም ዶሮዎቻችን በዛ ችግር እንዳይጋለጡ ማድረግ ካለብን ነገሮች አንዱ የእርባታ የአየር ማዘዋወሪያ ማስተካከል ይኖርብናል ማለት ነው። ሌላው እንግዲህ ሂሚዲቲ ወይም ደግሞ የአየር እርጥበትን ይቆጣጠራል። የአየር እርጥበትን እንዳይኖር በእርባታችን ውስጥ ሂሚዲቲን ወይም ደግሞ የአየር እርጥበትን ለመቆጣጠርና ለመከላከል አስፈላጊ ወይም ደግሞ ጠቃሚ ነው። አራተኛ የጉዝጓዝ እርጥበትን ይቀንሳል ወይም ደግሞ ይቆጣጠራል። የጉዝጓዝ እርጥበት የምንለው ለምሳሌ ውሃ ሊደፋ ይችላል። ሙሉ ለሙሉ የሰጋቱራ ላይ ያለው ወይም ደግሞ ጉዝጓዙ ላይ የፈሰሰውን ውሃ አንስተን እንወስዳለን። ነገር ግን የእርባታ የጉዝጓዝ እርጥበቶች የሚባሉ አሉ። እርጥበቶች ማለት ለምሳሌ ጠዋት ጤዛ ከጤዘ በኋላ እርጥበት ይኖራል በእርባታ ውስጥ። ስለዚህ እነዛ እርጥበቶች ደግሞ የሚወጡት ወይም ደግሞ የሚጠፉት በአየር ነው። ያ አየር በሚገባበት ጊዜ ነው የጉዝጓዝ እርጥበትን ይቀንስልናል ወይም ደግሞ ይቆጣጠርልናል ማለት ነው። ጉዝጓዝ እርጥበት እንዳይኖረው ያደርግልናል። ሌላው እንደ ካርቦን ዳይኦክሳይድ እንዲሁም ደግሞ ካርቦን ሞኖክሳይድ ያሉ ጋዞችን ያስወግድልናል ከእርባታችን ውስጥ። እንደ ካርቦን ዳይኦክሳይድ እንደ ካርቦን ሞኖክሳይድ የመሳሰሉ ጋዞችን ለማስወገድ እንጠቀምበታለን። እንዲሁም ደግሞ ወጥነት ያለው የአየር ሁኔታ እንዲኖር ቀዝቃዛም፣ በራድም፣ ሞቃትም የአየር ሁኔታው ለእርባታ ምቹ እንዲሆን ያደርግልናል ማለት ነው። በቀላል አማርኛ የእርባታ ወጥነት ያለው ሁሌም ቀዝቃዛ ወይ ሁሌም መካከለኛ ወይም ተመጣጣኝ እንዲሆን ያደርግልናል። ወጥነት ያለው የእርባታ የአየር ሁኔታ እንዲኖርልን ያደርጋል። እንዲሁም የመጨረሻው ደግሞ በሽታን ለመከላከልና ለመቆጣጠር ይረዳናል። እንዲሁም በሽታ እንግዲህ ብዙ አይነት የአየር ማዘዋወሮች ባለመኖራቸው የሚከሰቱ ብዙ አይነት በሽታዎች አሉ። ለምሳሌ የሙቀት በሽታዎች ሊሆኑ ይችላሉ። እነዛ ሙቀቶች ደግሞ የሚፈጥሩት የመነካከስ ችግር ሊሆን ይችላል። የተለያዩ ችግሮች ሊፈጥሩ ይችላሉ። ስለዚህ የእርባታ የአየር ዝውውር ወይም ደግሞ የአየር ማዘዋወሪያውን በደንብ ማስተካከል እና ማረም ይኖርብናል ማለት ነው። እንግዲህ
እኛን ለማታውቁን ሮብ አግሮ ኢንዱስትሪዎች እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንዲሁም ደግሞ የእርባታ ግብአቶች ወይም ደግሞ የእርባታ እቃዎች አቅርቦት እናቀርብላችኋለን። ስለዚህ ከታች በምናስቀምጥላችሁ ስልክ ሮብ ፋርምስ እያላችሁ መደወል እኛን ማግኘት ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበረ። ሁላችሁም የአየር ማዘዋወሪያችሁን በማስተካከል ጤናማ የእርባታ ቦታን መፍጠር ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ባይ